ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ትሪፓ ነው። እንዴት እንደሚሰራ ምን እንደሚያስፈልጉን እዚህ ጋር ያሉ ነገሮች አሉ እገልጻለሁ። እዚህ ጋር ጨጓራ አለኝ። ጨጓራዬ በደም ታጥቧል። በደም ጽድት ማለት አለበት። እዚህ ጋር ጨው አለ። እዚህ ጋር ኮረሪማ አለን። እዚህ ጋር ደግሞ እርድ ያስፈልገናል፣ ነጭ ሽንኩርት፣ እዚህ ደግሞ ቅቤ፣ ካሮት፣ ሽንኩርት ያስፈልጉናል፣ ዘይት ያስፈልገናል። አሁን ውሃ ያስፈልገናል። ወደ አሰራሩ እንሄዳለን። እሺ ድስት እንጥዳለን። ከዛ ከሽንኩርታችን ነው የምንጀምረው። ሽንኩርታችንን እንጠብሳለን። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ ሽንኩርታችን እየተጠበሰ ነው። ምን እንጨምራለን? ዘይት እንጨምራለን። ከዛ ነጭ ሽንኩርት እንጨምራለን፣ እርድ እንጨምራለን። አብረን እንጠብሳለን ለ2-3 ደቂቃ። ከዛ ቀጣዩን አብረን እናያለን። እሺ ከዛ ምን እንጨምራለን? ጨጓራችንን እንጨምራለን። በደንብ ማጠብ አለባችሁ። በደንብ ቆሻሻውን ማስለቀቅ አለባችሁ። ይሄን በደንብ አድርገን እንጠብሳለን። ከዛ ምን እንጨምራለን መሰላችሁ? ጨው እንጨምራለን። ይቀሳ ቅቤ እንጨምራለን። ትንሽዬ ኮረሪማ እንጨምራለን። ጨው እንጨምራለን። ከዛ በደንብ አድርገን እንጠብሳለን። እንዲያረግን ዋው! ከዛ በደንብ አድርጋችሁ ግን ማጠብ አለባችሁ። ምርጥ ወጥ እንዲመጣላችሁ በደንብ ማጠብ አለባችሁ። ይሄንን በደንብ እንጠብሳለን ለ5-6 ደቂቃ። እሳታችሁን ከፍ አድርጋችሁ በጣም ከፍታው ማክለኛ አድርጋችሁ ይቀሳ ጥበሱ። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ ጨጓራችን እየተጠበሰ ነው። እንደነገርኳችሁ ጨጓራችሁን ይቀሳ ከመስራታችሁ በፊት ግን ትንሽ ማገንፈል አለባችሁ፣ እንደዚህ ቶሎ እንዲጠበስላችሁ ማለት ነው። ከዛ ምን እንጨምራለን? ካሮት እንጨምራለን። ከካሮቱ ጋር በደንብ አድርገን እንጠብሳለን እንዳይዝባችሁ። ትንሽዬ ዋጠብ እያደረጋችሁ ትጠብሱታላችሁ ለ3 ደቂቃ 4 ደቂቃ። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ እንደዚህ ተጠብሶ እዚህ ጋር ደርሶ ምን እንጨምራለን? ውሃ እንጨምራለን ትንሽ ማለት ነው። ከዛ በኋላ ይሄንን እናደርግና ለ4-5 ደቂቃ ከእንደገና እናበስለዋለን። ቀጣዩን አብረን እናያለን። ክዳን ያስፈልገዋል። ክዳን እሺ ይኸውላችሁ ቃሪያችንን እናጠፋለን። ከዛ ቃሪያ እንጨምራለን። ከዛ እንደዚህ እናደርጋለን። በጠረጴዛ ዙሪያ እንገናኛለን። እሺ ይኸውላችሁ የዛሬ ቪዲዮ ትሪፓ ይሄን ይመስል ነበረ። በጣም አሪፍ ነው። በጣም ምርጥ ነው። ሰርታችሁ ተመገቡ። እኔ ራሴን የሰራውላችሁ። በሌላ ስራ እስከምንገናኝ ለዛሬ ይሄ ነበረ። ቻው።